ኒኮላ ቴስላ ዓለምን ያበራው ሰው እንደ ቶማስ ኤዲሰን እና አልበርት አንስታይን ባሉ ከፍተኛ ችሎታ ያላቸው ሰዎች ጥላ ስር ቃል በቃልም ሆነ በምሳሌያዊ ሁኔታ አምሮ በኤሌክትሪክ ኃይል ሐሳብ እንቅልፉን የሚያጣ ሰው ይኖር ነበር። ስሙ ኒኮላ ቴስላ ሲሆን ታሪኩ ውሎ አድሮ አነጋጋሪና ሁሉም የሚቆፍረው አይነት ሚስጥር መሆኑ አልቀረም። ኒኮላ ቴስላ የተወለደው በ1856 እኩለ ሌሊት ላይ በመብረቅ በተነሳ አውሎ ነፋስ ወቅት ሲሆን በዘመናዊዋ ክሮሺያ ስሚልጃን በመተባል መንደር ውስጥ ነበር። አንዳንዶች ማዕበሉ ምልክት ነው ይላሉ፣ አንዳንዶች መብረቁ ምልክት ነው ይላሉ። ስለወደፊቱ ጊዜ የሚገልጽ ብልጭታ። ቴስላ ገና ከጅምሩ ችሎታ እንዳለው የሚጠቁሙ ምልክቶችን አሳይቶ ነበር። ይሄውም የማስታወስ ችሎታው ነው። ሕያው የሆነ ራዕይና በአእምሮ ውስጥ ውስብስብ የሆኑ ስሌቶችን የማከናወን ችሎታ እንዳለው አሳይቷል። ለአቅመ አዳም በደረሰ ጊዜ 8 ቋንቋዎች የሚናገር ሲሆን በአይን ማይታይ ኃይል የሚንቀሳቀሰውን ዓለም በአይነ ህሊናው ተመልክቶ ነበር። በ18ኛው መቶ ክፍለ ዘመን መገባደጃ ላይ ቴስላ ጥቂት ሳንቲሞችና ለቶማስ ኤዲሰን የድጋፍ ደብዳቤ ይዞ አሜሪካ ደረሰ። መጀመሪያ ላይ ኤዲሰንን ቀጠረው፣ ሆኖም አልዘለቀም። የጽንፈ ዓለምን ሚስጥር ማግኘት ከፈለጋችሁ ከኃይል ከድግግሞሽና ከንዝረት አኳያ አስቡ ይላል ኒኮላ ቴስላ። ቴስላ ኦልተርኔቲቭ ከረንት ወይም ኤሲ የሚባለው የሞገድ ንጣፍ እንደሚተካ ያምን ነበር። ኤዲሰን ደግሞ በቀጥታ ዳይሬክት ከረንት ወይም ዲሲ ደግፎ ኤሲን ሞገድን ይወነጅል ነበር። ይህም በሁለታቸው መካከል አስከፊውን የሞገድ ጦርነት ቀሰቀሰ። ኤዲሰን በገንዘብና ኃይሉን ተጠቅሞ የቴስላ ሐሳብ ውድቅ መሆኑን ለማረጋገጥ በእንስሳት ላይ ኤሌክትሪክ ከት በማድረግ ኤሲን ለማጣጣል ሞክሯል። ይሁን እንጂ በወቅቱ በኢንዱስትሪ ሊቅ በጆርጅ ዌሲንግተን ሃውስ የሚደገፈው ቴስላ ድል ተቀናጅቷል። በዛሬው ጊዜ በዓለም ላይ ያለው እያንዳንዱ ቤትና ከተማ ኤሲ ኃይል ብርሃን በብርሃኑ ነው ይታያል። የቴስላ አእምሮ ፈጽሞ ዓለምን ከማስገረም አላረፈም። የቴስላ ኮይል ገመድ አልባ የመገናኛ ዘዴ ቀደም ሲል የኤክስ-ሬይ ምስል የርቀት መቆጣጠሪያና የሬዲዮ ሞገድ ሰጥቶናል። ይሁን እንጂ ከጊዜ በኋላ ምስጋናው አከራካሪ ሆኗል። በአንዳንድ ወቅት ከ25 ኪሎ ሜትር ርቀት ላይ ከ200 በላይ መብራት ያለ ሽቦ ያበራ ነበር። ቴስላ ነፃና ገመድ አልባ ኃይል በምድር ዙሪያ የሚዞርበትን ዓለም በህልሙ አየ። ወርልድ ዋይድ ሲስተም ብሎ ሰየመው። እንዲያውም ህንፃውን እውን ለማድረግ ማለትም ዋርደን ክላይፍ ታወር የተባለውን ህንፃ መስራት ጀመረ። ይሁን እንጂ የቴስላን ራዕይ የሚጋራው ሁሉም ሰው አልነበረም። የገንዘብ አቅራቢዎች የገንዘብ ድጋፍ አሰባስበዋል። ህንፃው ፈጽሞ አልተጠናቀቀም። በአንድ ወቅት የተዋጣለት ሰው የነበረው ቴስላ ከጊዜ ወደ ጊዜ በጣም የተደናገጠ ችግረኛ እንደሆነ ተደርጎ ይቆጠር ነበር። ከሌሎች ፕላኔቶች ከሞት ጨረሮችና ገደብ የለሽ ኃይል ጋር የሐሳብ ልውውጥ ስለማድረግ ይናገራል። አንዳንዶቹ በጣም ይበሳጩበት ነበር። ለሌሎች ደግሞ ከዘመኑ በመጣም አስቀድሞ የሚታይ ነብይ ነው ይሉታል። በመጨረሻዎቹ ዓመታት በኒውዮርክ ሆቴል ክፍል ውስጥ ብቻውን እርግቦችን በመመገብና ማስታወሻ ደብተሮቹን በማንበብ አሳልፏል። ከነዚህም መካከል አብዛኛዎቹ ፈጽሞ አልተገኙም። ኒኮላ ቴስላ በ1943 ምንም ሳንቲም ሳይኖረው ዓለም ፊቷን አዙራበት ቢሞትም እርሱ ግን ለዓለም እስካለች የምትደምቅበትን ውርስ ሰጥቷት ተሰናብቷል። ዛሬ በእርሱ ሥራ ላይ የተመሰረቱ መሳሪያዎቻችንን ሰርተንባቸው እናስከፍላለን፣ ገዝተናቸው እነግዳለን፣ ቤታችንን እናበራለን። እናም በፈለሰፈው ቴክኖሎጂ አማካኝነት መረጃዎችን እናስተላልፋለን። ሌላም ይላሉ። በኢለን መስክ የተፈጠሩ እንደ ቴስላ ሞተርስ ያሉ ኩባንያዎች ስሙን ይሸከማሉ። ይህ ደግሞ በኤሌክትሪክ የወደፊት ተስፋ ይመኝ ለነበረው ሰው ክብር ነው። ያሁኑ የእነሱ ነው፣ በእርግጥ የሰራውበት የወደፊት ጊዜ የኔ ነው ይላል ኒኮላ ቴስላ። በዘመናችን የተረሳባት ነው። የሚስጥር ሰው፣ የመብረቅ አምሮ ኒኮላ ቴስላም የፈጠራ ሰው ራዕይ
ህልም በዛሬው ጊዜ የምንኖርበትን ዓለም ለመቅረጽ የበኩሉን አስተዋጽኦ ካደረጉ ጥቂት ሰዎች መካከልም ክቡራን የቻናሌ ቤተሰቦች እንደነዚህ አይነት አስገራሚ የቴክኖሎጂና የተለያዩ ጀብዱ የፈጸሙ ታሪኮች እንዲደርሷችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ።